ቴዲ አመሰግናለሁ በድጋሚ ቅድም ያልተናገርኩት ርዕስ ሁሉ ነበረ የሐኪሞችን የሚልና ከሱ ልጀምር። ሐኪሞች ቦልዶ ነው ወደፊት መውጣታቸውና ችግራቸውን መግለጻቸው በጣም ነው አፕሪሼት ማድረጋቸው። በጣም የሚያሳዝነው ከሐኪሞች በታች ደግሞ እዚያ የሚያገኝ በጣም ብዙ ሲቪል ሰርቫንት አለ። በጣም ብዙ ቁጥር መምህራን አሉ እየተራቡ ያሉ ለልጆቻቸው ዳቦ ማቅረብ የማይችሉ የቤት ኪራይ መክፈል የማይችሉ ሸሚዝ መቀየር የማይችሉ መምህራን የሲቪል ሰራተኞች በጣም ብዙ አሉ። ሰላማዊ በሆነ መንገድ ወጥቶ ረሃብን ችግርን መግለጽና ለተሻለ ህይወት ለተሻለ ክፍያ መታገል ምንም ችግሩ አይታየኝም። ሐኪሞችን እንኳን ወጥ ደግፎ የሚወጣ ሌላ ሰራተኛ አታይም። ይሄ ምን ያሳያል? ሪፕሬሲቭ እንደሆነ ሲስተሙ ትረዳለህ። ፍራቻ ስጋት እንዳለ ትረዳለህ። ያዎችን እንኳን እንዳላጣ አሁን ያስኳትን ነገር እንኳን እንዳላጣ ብሎ የመፍራት የመስጋት ታያለህ። ከዚያ ውጭ መንግስት እኔ ቀደም እዚህ ጋር ደሳለኝ የብልጽግና ደጋፊ እንደሆነ ከአንዳንድ ቪዲዮቹ አስታውሳለሁ። እሱ ያመነውን የሐኪሞች የኑሮ ችግር እሱ የሚደግፈው መንግስት አላመንም። እያስፈራራ የሚሰጠው መግለጫ በጣም የሚያሳፍር የሚያሳዝን፣ ለተማረ ሰው አይደለም ለሌላ ለጠላት ሀገር ህዝብ ማትሰጠው መግለጫ ነው። አሁን ከመንግስት ሚዲያ የምታየው እጅግ የሚያሳፍር፣ እንደ መንግስት የማትቆጥረው ዱር የተሰበሰበበት ነው ይመስልህ። እርቦናል ያለን ሰው መልኩ የተበላሸን እድሜውን በሙሉ ተምሮ መልኩ የተበላሸን ሰው ልጁን በሚዲያ ወጥቶ ልጆቹን ይቅርታ የሚጠይቅ ሰው እንዴት ታስፈራራዋለህ? የመንግስት ኃላፊነትስ ዓላማው ምንድን ነው? አንደኛ ዓላማው ምንድን ነው? የመንግስት ሮል ምንድን ነው? ህዝብ እኮ ከክላሲካል ጀምሮ እኮ ስቴት ፖለቲካሊ ኦርጋናይዝድ ሲሆን ምንድነው ሶሳይቲ ፖለቲካሊ ኦርጋናይዝድ ሲሆን ይመሰረታል፣ መንግስት እንዲኖረው ይደረጋል። መንግስት ደግሞ ኮመን የሆነ ቤኔፊት እንዲሰጥ ያደርጋል። አሁን ያው ሴኩሪቲ ነው፣ ሴኩሪቲን አልሰጠም። መንቀሳቀስ አይችልም፣ ነጋዴ ሰው መንቀሳቀስ አይችልም፣ መታገት አለ፣ ብዙ ችግር አለ። ሴኩሪቲ የለም። ሴኩሪታይዜሽን ኦፍ ዘ ቦዲ ፖለቲክስ አንዱ መንግስት የሚቋቋምለት አንዱ ዓላማ ነው። እዚህ ጋር ሰላም የለም፣ ሰው ይታገታል። እዛ ጋር ግን የመንግስት ወታደር ሲዋጋ ታይዋል። ይሄ ቶታል ፌለር ነው። አንደኛ። ሁለተኛ ሰራተኛ የሚገባውን ነገር አያገኝ። ቅንጦት ነው ብሎ ሊያስብ ይችላል መንግስት። እሱን የሚገባውን ነገር ግን እንዳይራብ ማድረግ አይችልም ወይ? የኢትዮጵያ ኢኮኖሚ ሰራተኛ እንዳይራብ ማለት በልቶ የሚያድር ቤዚክ የሆነ ቤዚክ ነሰሲቲውን የሚሸፍን ኢኮኖሚ አይደለም ማለት ነው የኢትዮጵያ ኢኮኖሚ። እዚህ ጋር እየተራበ ያለ ባለሙያ ያለ የሰራተኛ ዘመኑን በሙሉ የተማረ፣ እዚህ ጋር ደግሞ ትልቅ የሆነ ኤክስትራቫጋንዛ ቤተ መንግስት የሚገነባልህ መንግስት አለ። ከዛ ራበኝ ስትለው መልክ ተበላሽቶ የምትቀይረው ሸሚዝ ሳይኖርህ ልጆችን የምታበላው ነገር አተህ ወጥተህ ራበኝ ስትለው የሚያስፈራራ መንግስት አለ። ይሄ ቶታል የሆነ አውቶሪታሪያን ሪፕሬሲቭ የሆነ መንግስት ነው። አክቹዋሊ ወደ ሪፕሬሽን ወደ ይሄ ሪፕሬሲቭ አውቶሪታሪ የተቀየረ ወዲያው ነው። ሁላችንም ደግፈናል ሲመጣ። ዲያስፖራ ለ30 ዓመት አንድ ሆኖ ያልቆመ ዲያስፖራ ሀገሩ ቤት ያለ ህዝብ በቃ ኢትዮጵያንስ ኢን ኤንድ አውትሳይድ ኢትዮጵያ ሆነው ነው አይደል ስንደግፍ የነበር። ሁላችንም ደግፈናል። 4-5 ወር አልፈጀም እኮ ወደ ባክ ስላይድ ሲያደርግ ከዲሞክራሲ የደግፍንበት ምክንያት የዲሞክራሲ ጭላንጭል ስላየን ነው። በኋላ የተሰረዘ ማለት ነው። ራበኛ ያለን ህዝብ አይደለም ኖርማሊ ህዝብ ተርቧል። ከሰራተኛ ውጭ ያለ ህዝብ ደግሞ መናገር የማይችል አለ። በጣም ከፍተኛ ችግር ውስጥ ያለ እና ከመንግስት የሚጠበቅ መልስ አይደለም። ይሄ በጣም የሚያሳዝን የሚያሳፍር ጭምር ነው ቱ ቢ ኦነስት። ስለዚህ ዶክተሮች ብቻ አይደሉም፣ በአጠቃላይ የኢትዮጵያ ሰራተኛ የሚባል ደሞዝተኛ የኢትዮጵያ ህዝብ ችግር ላይ ነው። ችግሩ በምንድን ነው የመጣው? ኢኮኖሚክ ብሬክ ዳውን ከጦርነት ጋር የተያያዘ። አሁን ደግሞ በቀደም ሃርድ ከረንሲ ማጣፊያ ሲያጥራቸው የማይሆን ችግር ውስጥ አገሪቷን የከተቱት በብድር ምክንያት ከአይኤምኤፍ የመጣ አይኤምኤፍ ያስቀመጠው ፕሪኮንዲሽን ነው። አይኤምኤፍ
ከዚህ በፊት ስንናገር ነበር። አይ ቲንክ ይመስለኛል የትም ሀገር ላይ ሄዶ እርዳታ ሰጥቶ ከረንሲያችሁን በዚህ መልኩ አስተካክሉ ብሎ ሀገሩ በኢኮኖሚ ተረጋጋ አላየንም በታሪክ። የፈረሱ ሀገሮች ግን አይተናል። የፈረሱ ሀገሮች ገንዘባቸው ወረቀት ሆኖ በፌስታል ተሸክሞ ሄዶ ዳቦ እንኳን የማይገዛበት ሆኖ አይተናል። ይሄ ስለዚህ አሁን ለድሮን መግዣ እና ለታንክ ምናምን እንትን ማደሻ መግዣ ትበደራለህ። ሀገሪቷ ኢኮኖሚዋ ይሰበራል። 50% ዲቫሉ አድርገህ ሰራተኛ ዳቦ እንዳይገዛ አድርገህ ሰራተኛ የለኝም የምከፍለው የሀገሪቷ አቅም የላትም። ቤተመንግስት ግን ለመገንባት ሀገሪቷ አቅም አላት። ወይ ደግሞ ከዚህ በፊት ስናወራ እንደነበረው እኔ ያመጣሁትን አትጠይቁኝ ፓርላማ ስላልመደበልኝ። ግን ቆይ እስኪ እኔ እዛ ጋር የማይገባኝን ጥያቄ ልጠይቅ። መንግስት አሁን ምንድን ነው የተያዘው ነገር? ምንም ቴዲ እኔም ሁሌ የምጠይቀው ሶሪ አሁን ምንድን ነው የሚመስላችሁ እናንተ? አሁን ህዝቡ ምንም አያመጣም ነው? እኔ እንግዲህ እስከሚገባኝ ድረስ አመፅን እየወለደ ሲሄድ ነው የማውቀው በየትኛውም ዓለም ላይ። ለምሳሌ የሆነ አመፅ ከተነሳ ቲፒኤልኤፍ እንኳን ስልጣን ሲይዝ 7 ሆነው የዩኒቨርሲቲ ተማሪዎች ናቸው ጫካ የገቡት። ከዛ በኑሮ ውድነት የተመሰቃቀለ በደርግ ግድያ የተማረረ ተስፋ ያጣ ሁሉ ሲቀላቀላቸው ያሉበት ደረጃ ላይ ደረሱ። አሁን የህክምና ባለሙያዎች በጣም ኢኖሰንቶች ናቸው፣ ፖለቲካ ውስጥ አልገባንም እያሉ ነው። ፕሮፌሽናል ናቸው፣ መስመራቸውን ጠብቀው እየሄዱ ነው። ለእነዚህ ሰዎች ምላሽ ማይሰጥ ከሆነ መንግስት በንቀት የሚያይ ከሆነ ነገ መምህራን ይነሳሉ። ከዛ በኋላ ፖሊሶች ጥያቄ ያነሳሉ። አመፅን እየወለደ እንደሚሄድ ስትራቴጂካል የሆነ አመራር ማጣታቸው ነው ነገ ምን ሊፈጠር እንደሚችል መገመት ተስኗቸው ነው ወይስ ንቀት ነው ብለን የምታስበው? ምንድነው ያንተ ሃይፖቴቲካል የሆነ ስቴትመንት ነው የምታስቀምጠው፣ ግን ምንድን ነው ብለን የምታስበው? ሱዳን ላይ ያለውን አመፅ ዳቦ ላይ ሳንቲ ስለተጨመረ ሰላማዊ በሆነ መንገድ አልበሽርን ከጨዋታ ውጭ አድርገውታል። አልበሽር እንዲታሰር አጠቃላይ የአልበሽር ሲስተም እንዲፈርስ አድርጓል። የኢትዮጵያ መንግስት ዓላማው ምን እንደሆነ ግልጽ አይደለም። እውነት ለመናገር መደመርና ብልጽግና ነው የሚል ነው። ብልጽግናው ለማን ነው ካልክ ለካድሬው ነው። ካድሬው እንደፈለገ ይመነዝራል። በመኪናና በፎቅ ነው ውድድሩ እርስ በርስ። ህዝቡን ስታየው ህዝቡ ያሳዝናል። የተራበ ህዝብ እንደሆነ ፊቱን አይተህ ትረዳለህ። አሁን አንድ ሐኪም ወጥቶ እንደዚህ ሆኛለሁ ሲል እሱ ብቻ አይደለም፣ ሁሉም አንድ አይነት ናቸው። እንዲሁ ትረዳለህ ፊት አይተህ። ዓላማው ምን እንደሆነ ግልጽ አይደለም። ወይም መንገድ የሚሰራ ነገር አለ። የሚሰሩ ነገሮችን መሬት ላይ መልካም ናቸው እነሱ። ነገር ግን ከዚህ በፊት እንደተናገርኩት ፕራዮሪቲ ያስፈልገዋል። ህዝብ እየተራበ ይሄ በጣም በከፍተኛ ወጪ የሚገነባው ቤተመንግስት እኮ ለህዝብ ምንድን ነው? ለፐብሊክ ቤኔፊት ፐብሊክ ሰርቪስ ይሰጣል ህግ ቤተመንግስት። ያለን ቤተመንግስትስ አነሰ ወይ? አውቶሪታሪያን ሪጂምስ ቤተመንግስት ይሰራሉ። በነገር ላይ ወደ ስልጣን እንደመጡ ቤተመንግስት ነው የሚሰሩት። ብዙ ሀገር ላይ የሆነው ይሄ ነው። ር ኬርለስ ምንም አይነት ስሜት አይሰማቸውም ለህዝቡ እየተራበ ላለው። የራሳቸውን ግን ማሳየት ይፈልጋሉ። ስለዚህ ዓላማው ምን እንደሆነ ግልጽ አይደለም። ሲጀመር ሮድማፕ የሌለው መንግስት ዓላማው ምንድን ነው? የት ነው የሚደርሰው ብለህ ታስባለህ? የለውም እኮ ሮድማፕ መንግስቱ። ሮድማፕ ብለህ ስጠይቀው ያሾፋል፣ ሊትራሊ ያሾፋል፣ እንደ ዱርዬ የሚያሾፈው እና እጅግ ያሳዝናል። ይሄ በጣም አምሶሪ ስሜታዊ ስለሆንኩ ስለማቀው ነው እንደዚህ ስሜታዊ ሆኜ የምናገረው። እና አምሪሊ ሶሪ። ዶክተሮች ብቻ አይደሉም፣ መላው ሰራተኛ ደሞዝተኛ የሚባል ከፍተኛ ችግር ላይ ነው ያለው። መንግስት እያሾፈበት ነው ያለው። ለምን ዝም እንደሚል እጅግ ነው የሚያሳዝነው። የመንግስት ዓላማ ምን እንደሆነ ግልጽ አይደለም። በዚህ ማስራብ ቲፒኤልኤፍ ረጅም ዓመት ስልጣን ላይ ቆይታ ለትግራይ ይሄ ምንድን ነው የሆነ ሴፍቲኔት ፕሮግራም እስከ ቅርቡ ጊዜ ድረስ አለ። ቲፒኤልኤፍን የምታደርግበት ምክንያት ህዝቡን የቲፒኤልኤፍ ተለጣፊ ሁልጊዜ ቲፒኤልኤፍ ላይ የሚለጠፍ ዲፔንደንት የሆነ ኮሚኒቲ ይፈጥረና ከዚህ በፊት የሚያራምዱትን ናሬቲቭ ዛሬ የሚያራምዳሉ። የትግራይ ህዝብና ቲፒኤልኤፍ አንድ ነው የሚል ህወሓትና የትግራይ ህዝብ በፍጹም ሊሆን የማይችል ፖለቲከኛ ዛሬ ይኖራል፣ ይጠፋል፣ ነገ ጊዜያዊ ነው። ህዝብ ግን ሁሌ ያለ ገብቶሃል። በፍጹም አንድ ሊሆን አይችልም።
የትግራይን ህዝብ ለቲፒኤልኤፍ ቆጥሮ የሰጠ ቲፒኤልኤፍ ለትግራይ ህዝብ ብቸኛ ፓርቲ ነው ብሎ የሰጠ የለም። ግን ሪፕሬሲቭ ስለሆነች ቲፒኤልኤፍ በደንብ አድርጋ ውስጥ ገብታለች። አንዱ ይሄ ነው፣ እርዳታ ገንዘብ ማለት ምንድን ነው? ይሄ ሴፍቲኔት ማለት ነው። አይ ቲንክ የተራበ ህዝብ ያን ያህል ጠንካራ የሆነ ተቃውሞ አያመጣም። ሰራተኛም ሲጠግብ ያው ብዙ አያምፅም የሚል የተሳሳተ ካልኩሌሽን ይኑር፣ ሌላ ነገር ይሁን ግልጽ አይደለም። እና በአጠቃላይ እዚህ ላይ ይሄን ማለት ፈልጋል። ምናልባት ቅድም ኤርትራ፣ ቲፒኤልኤፍ እና ሱዳን አሁን አጠቃላይ ሆርን ኦፍ አፍሪካ ሪጅን ተርቡለንት ነው። በረሃብ በችግር በጦርነት ያለ ሪጅን ነው። ብዙ ጊዜ ችግር ብዙ ጦርነት ያለበት ማለት ነው። ቲፒኤልኤፍ እና ኤርትራ አንድ ላይ ሆነው ጦርነት ይጀምራሉ። ቱ ቢ ኦነስት ጠንካራ የሆነ መንግስት ካለ ይሄ ጦርነት የሚፈጠር አይመስለኝም። ግብፅን ቢጨምሩ እንኳን ግብፅ ጦርነት አያዋጣትም። በግልጽ ቋንቋ በአጭር ለመናገር ምንም አይነት ጦርነት ለግብፅ አያዋጣም። ግብፅ ጦርነት ከፈተች ማለት ጠንካራ የሆነ መንግስት ካለ ውሃውን ዳይቨርት የምታደርግበት መንገድ ትፈልጋለህ። ከዛ ገንዘብ እያስከፈልክ ወደፊት የውሃ ጦርነት ነው አደገኛ ጦርነት የሚሆነው። ባይዘ ከፍተኛ የሆነ ስኬሲቲ ይመጣል። መያዣ ማድረግ ይቻ። አመሰግናለሁ ቴዲ። ይሄ የመጨረሻው አሪፍ ሀሳብ። ይሄ እዚህ ታፕታፕ የሚያደርገው ህዝብ እነዚህ ትሪቢቶሪስ አሉ፣ እነዚህ ገባር ወንዞች አቅጣጫ ማስቀየር ነው። ቆፍር ተነስተ ከደቡብ አካባቢ ጊዳቦ ይነሳል። ሐዋሳም አማራ ክልልም እንደዚሁ አለ። ኤግዛክትሊ ምንጩ አይታወቅም። ብዙ ገባር ወንዞች አሉና አቅጣጫ አስቀይር። ምን ታደርጋለህ? ግብፅ እንደዚህ ኮረችን አይደለም እንዴ? አቅጣጫ እኛም እዛ ሐዋሳ አካባቢ ያለውን ጊዳቦ ወንዝን ወደ ሌላ እንዲሄድ እናደርጋለን። እሺ፣ ታፕታፕ እያደረጋችሁ ሪኩዌስት የላካችሁ ሰዎች ቪዲዮ የምታበሩ መሆናችሁን እርግጠኛ ሆኑ። ከገባችሁ በኋላ አብራ አታብራ አታከራክሩን ለማለት ያለው። እሺ፣ ቴንክ ዩ ሳም። ሶራ አቤት አሉ ቴዲ። እሺ፣ አሁን የተነሱ ሀሳቦች አሉ። አንዳንድ ሀሳቦች ለምሳሌ የሐኪሞቹ ጥያቄ ምናምን ተነስቷል። በቀደም ሚኒስትሯ የሰጠችው መግለጫ አለ። ምንም በቃ የተሸፋፈነና ቀጥተኛ ያልሆነ መልስ ነው የሰጠችው። ለምሳሌ መንግስት አቅሙ አይችልም ወይም ደሞዝ መጨመር አሁን የምንችልበት ሁኔታ ላይ አይደለም ብሎ ቀጥታ መናገር አንድ ነገር ነው። ያንን እንኳን አልተናገረችም። ሸፋፍና የሆነ ነገሮችን እንትን ብላ ነው ለማለፍ የሞከረችው። እንደዚህ አይነት ነገሮች ለምን በቸልተኝነት እንደሚያዩ መንግስት አይገባኝም። እዚህ ጋር ትንሽ የኮሚኒኬሽን ችግር ወይም የውሳኔ ችግር ያለ ይመስለኛል ሳስበው ማለት ነው። ከዛ በፊት ማለት ነው ጀስት ዝም ብለህ እንደ መንግስት ደጋፊነት ሳይሆን እንደ መንግስት ደጋፊ መልስ እስኪ። ለምሳሌ አሁን የዶክተሮች ጥያቄ አሁን በዚህ ደረጃ ላይ ባለበት ከስሪላንካ ወይም ደግሞ ከዩኤኢ ባለሙያዎች አስመጥተህ ከ1000 በላይ ድሮኖችን አየር ላይ አሰማርተህ $250,000 በላይ ጀስት ለትሪት ብቻ ማውጣት ፌር ነው? ጀስት ፌር ነው? አሁን ፌር እንደ ድንቅ ነገር በዜና ሊነገር የሚገባ ነገር ነው ወይስ የሚያሸማቀቅ ነገር ነው? ያው እንደዚህ ብሎ መውሰድ ከባድ ነው ቴዲ። ለምሳሌ አሁን ያኛውን $200,000 $500,000 ምናምን ኤአይ ኢንስቲትዩቱ እና ኢንሳ የራሳቸው በጀት አላቸው፣ የራሳቸው ተልዕኮ አላቸው፣ የራሳቸው ራዕይ አላቸው፣ የራሳቸው አስተዳደር አላቸው። ያንን ነገር ለማስፈጸም ያንን ፕሮጀክት ሊነድፉ ይችላሉ። ያ የራሳቸው የአንዱ ተቋም ስራ ነው። ጥያቄው መሆን ያለበት በጀቱ ለምሳሌ ሌላ ፕሮጀክት ታጥፎ ወደዚህኛው የሄደ ከሆነ ያለ አግባብ ከተደረገ ምናምን ነው። እንደገና ሁለተኛ የነዚህ ተቋማት ስራ ለምሳሌ የኤአይ ኢንስቲትዩቱ ስራ ለምሳሌ አዌርነስ መፍጠር ሊሆን ይችላል። ለህዝቡ የድሮንና የኤአይን ጥቅም ለማሳየት ምናምን የተለያዩ ነገሮችን መስራት ሊሆን ይችላል። አንዱ ተልዕኮ ማለት ነው ድርጅቱ እኮ በጀት አለው አይደል? ኤአይ ኢንስቲትዩት ኢንሳ በጀት አላቸው አይደል? ከበጀታቸው ውጪ ወጥተው አይደለም ያንን ነገር ያደርጉት። ዋናው ፖይንት ማለት ነው ሁሉም ሚኒስቴር መስሪያ ቤቶች በበጀቶቻቸው በአግባቡ መጠቀም አለባቸው የለባቸውም ሌላ ክርክር ሆኖ እንዳለ ማለት ነው። እንደዛ ነው እንጂ አሁን ከዚህ ጋር ሁለተኛ ደረጃ ደግሞ $500,000 ብቻ ነው እንዴ የዶክተሮች ወይ የመንግስት ሰራተኞች ደሞዝ? አይደለም አይደል? ዋን ታይም አይደለም የሚከፈለው እኮ ደሞዝ የሚቀጥል ነው። አናዘር በጀት ነው እንጂ ከሆነ መስሪያ ቤት ላይ ቀንሰ የምታረገው ነገር አይደለም ደሞዝ ማለት ነው። ለዚህ ነው ደሞዝ ዘላቂ መፍትሄ የሚያስፈልገው ማለት ነው። ለምሳሌ ካሏቸው ጥያቄዎች መካከል አሁን ብዙ ጥያቄዎችን ያነሱታል። የሕክምና ሰዎች ያነሷቸው ጥያቄዎች አሉ። ከነዚህ መካከል
ዛሬ ራሱ ያወጡት ወደ 4 ነው። ማህበራችን እንደ ወትሮ ችግሮችን ለመፍታትና መፍትሄ ለመስጠት ከጤና ሚኒስቴርም ሆነ ከባለድርሻ አካላት ጋር የሚያደርጓቸው ጥረቶች ከዚህ ቀደም ሲያደርገው እንደነበረ ይቀጥላል። ሐኪሞች የሚያነሷቸው ጥያቄዎች ማለትም የደሞዝ ማነስ አንዱ ነው። ኦኬ፣ የስራ ቦታ ደህንነት፣ ኢንሹራንስ። አሁን በዛ ገንዘብ ቢያንስ እኔ እንደውም እንደሰማሁት ከሆነ ውሸት ከሆነ ታረማለሁ። ዶክተሮቹ ግን አብዛኞቹ ሲነግሩኝ ቢታመሙ ከፍለው ነው የሚታከሙት። እዛው የሚሰሩት አይ ነው አውቃለሁ። ቢያንስ ይህን ከቨር ማድረግ ትችላለህ። አሁን የጥቅማ ጥቅም፣ የስራ ቦታ ደህንነት፣ ይሄንን ቢያንስ ማሟላት እንዴት ይከብዳል? ቢያንስ አንድ የሕክምና ባለሙያ እያከመ ራሱን እንደ ሻማ ቀልጦ እያገለገለ ያለን ባለሙያ ወይም ደግሞ ፕሮፌሽናል ሰው እንዴት ነው ቢያንስ ሲታከም በሚሰራበት መስሪያ ቤት እንኳን እንዲታከም አታደርገው? ይህ እኮ ትክክለኛ ጥያቄው ላይ እኮ መሰረታዊነት እኮ ችግር የለበትም። ልክ ነው። ኢንሹራንስ ያስፈልጋቸዋል፣ ራሳቸው መታከም አለባቸው በመንግስት። አሁን እሷ ሚኒስትሯ ምስተወራ ሰምታት ከሆነ መንግስት ይህንን ነገር ለማድረግ ወስኗል ብላለች። ለምሳሌ አንዱ የሪፎርሙ አካል ነው ማለት ወጪያቸው ተሸፍኖ ሐኪሞች እንዲታከሙ በመንግስት ወጪ ምናምን የሚል ነገር አንስታለች። ጀስት ኖርማሊ ከአሁን እኮ 15% ይሆናል ምናምን ነገር ስትል ነበር በጀቱ ከአጠቃላይ ከመንግስት በጀት። ያም የሆነው እንግዲህ ኦልሞስት ሰኔ 30 ነው፣ ሐምሌ 1 ላይ ይጀምራል እኮ ይሄ 1 ወር ማለት ነው። ኖርማሊ ለውጡ እንግዲህ እውነተኛ ነው ትክክለኛ 15% ይሆናል የጤና በጀት ምናምን የሚለው ነገር ልክ ነው። ግን አሁን ለምሳሌ አሁን ይህንን ነገር ለማድረግ እኮ ለምሳሌ ሕክምና ያልከው እኮ ኢንሹራንስ ለማድረግ ራሱ እኮ $500,000 አንዴ ከፍለህ እኮ አይደለም የሚቀረው፣ የሚቀጥለው ዓመትም እኮ ይመጣል ይሄ ነገር። ለዚህ ነው ዘላቂና ረዥም ጊዜ መፍትሄ የሚያስፈልገው። ባለፈው እንዳልኩ ነው። ለምሳሌ የክልል መስተዳደሮች መሬት እንዲያዘጋጁላቸውና ባንኮች ረዥም ጊዜ ብድር አመቻችተውላቸው መሬት እንዲያገኙ ቤት እንዲሰሩ መደረግ አለበት። አንደኛውና መሰረታዊ ነገር ለምሳሌ ከደሞዛቸው 30% የቤት ኪራይ ስለሚወስድባቸው ይህንን ችግር መፍታት ቅድሚያ መንግስት ያለበት እንደው በእንደዚህ አይነት መልኩ ነው። አሁን ለምሳሌ እንዳልከውም 20,000 ብር ቢጨመርላቸው ደሞዛቸው ላይ መፍትሄ ያመጣል። እንደዛ ደሞዙ ላይ እኮ ይጨመር ሳይሆን ለምሳሌ አሁን ይሄ ለአንድ ለድሮኑ ብቻ የወጣውን የተነገረ ብዙ ወጪዎች አሉ። $10 ቢሊዮን $15 ቢሊዮን ምንም ሪተርን የሌላቸው ነገሮች ላይ የምናውላቸው ነው። አሁን ለእነዚህ አካላቶች መምህራንን ጭምር ወይ ቤት ብትሰራላቸው ወይ የሆነ ግማሽ ሞርጌጅ የሸፈነላቸው ግማሹን እናንተ አምጡ ብትላቸው ወይ የጤና መድህን ብትገዛላቸው ፓኬጁን ደሞዝማ ዛሬ ከፍለው ነገም ይከፈላል። እሱ ችግር የለውም። የደሞዝ ጉዳይ ይሄ የስትራክቸራል አጀስትመንት ፕላኑ ፕሮብለም ነው። ቢያንስ በቋሚነት ዶክተሮች እኮ አሁን እንደዚህ በተለይ ዲዩቲ የሚሰሩትን የሚያድሩበትን አይታ ሲንግል ፍራሽ ላይ ለ2 ለ3 እንደሚተኙ ታውቃለህ። አዳር እየሰሩ ማለት ነው። ሌላው ይቅር ቢያንስ ቤት አይገነባም። ፍራሽ የሆነ ቦታ ላይ እንደውም እዚህ ላይ እንዴት እንተኛለን ብለው ሲናገር የሆስፒታል ዳይሬክተሩ ልሰሩ እንጂ የመጣችሁት ልተኙ አይደለም ብሎ ሁሉ ይመልሳል አሉ። ራሳቸው ዶክተሮች ናቸው እና እንደዚህ ቢያንስ በቋሚነት ላይ ቢያንስ አእምሯቸው ሊጠብቅ የሚችል ኢንቫይሮንመንት እንዴት ነው መፍጠር የከበደው ነው ይሄ ጥያቄ። ልክ ነው። ይህንን ነው የሚያልኩ ያለሁት። ጤና ሚኒስትሯ በትክክል ነገሮችን አልመለሰችም። ቀጥታ የምልህ ነገር ይሄንን ነው። እንደዚህ አይነት ነገሮችን እናመቻቻለን ግን ጊዜ ሊያስፈልግ ይችላል የሚለውን ነገር ራሱ መመለስ አንድ ነገር ነው። የተሳሳተው መንግስት እዚህ ጋር ነው። ጥያቄዎችን በቀጥታ መመለስ ለተነሱ ጥያቄዎች ማድበስበስ ምናምን ሳይሆን ይሄን ነገር ማድረግ ይችላሉ በዚህ ጊዜ ውስጥ ለምሳሌ እስከ ህዳር ድረስ ይሄንን ነገር ላሟላ ይችላሉ። ከህዳር በኋላ ደግሞ ይሄንን ነገር ላደርግ ይችላሉ። እስከሚቀጥለው ዓመት ደግሞ ይሄንን ነገር ላደርግ ይችላሉ ብሎ ነገሮችን በትክክለኛው መንግስት ከሙያ ማህበራት ጋር ተነጋግረው ማስቀመጥ አለባቸው። ይሄንን ነው እኔ የማምነው ማለት ነው። እንደገና አሁን ከተማ አስተዳደሮችም ይሄንን ነገር በራሳቸው ማለት ይዘውት ስፔሻሊ ትኩረት ሰጥተውት ለጤና ባለሙያው የሚገባውን የዘላቂ የሆነ መፍትሄ ቢያንስ ነገሮችን ለረጅም ጊዜ መፍትሄ የሚያስገኝበትን ነገር ማስቀመጥ ተገቢ ነው ብዬ ነው የማስበው። ጥያቄው ሰላማዊ ነው። እኔ የሰላማዊ ትግል ደጋፊ ነው ታውቃለህ። ጥያቄው ሰላማዊ ነው። በሰላማዊ መንገድ መፍትሄዎችን መጠየቅና መፍትሄ ማግኘት ይበጃል። መነጋገር ካለ ነገሮች ይፈታሉ ብዬ ነው የማምነው። አሁንም ቢሆን ማለት ነው። አሁን እነዛ የሚደረጉት ነገሮች እንደዚህ ስለተደረጉ ማለት ሶሉሽን አይደለም ብዬ ነው የማምነው። ለዚህኛው 1,000 ብር ተሰጥቶታል፣ ለዚህኛው 1 ሚሊዮን ወጥቷል፣ 10 ቢሊዮን ወጥቷል ምናምን የሚለው ነገር ሳይሆን ለነሱ ግን በሚገባቸውና ባለው ልክ መሆን ያለበትም ነገር ይገባቸዋል ባይ ነኝ። ሙያተኞች ናቸው። እንደ ሙያነታቸው ሁሉ ነገር ይገባቸዋል። እኔ ጤና ባለሙያ ነኝ ባይዘው
እኔ ፋርማሲ ባለሙያ ነኝ። ከሀገር የወጣሁት ከሆነ ደሞዝ አንሶኝ ነው። ገብቶሃል አይደል? ልክ እንደዚህ ነው። ችግር አለ። እኔ አሁን ለምሳሌ እናቴም የጤና ባለሙያ ነበረች። ቤተሰባችን ብዙ የጤና ባለሙያዎች አሉ። አይኖ ላይፍ ና ለምሳሌ ሐዋሳ ጤና ጣቢያ 05 የምታውቀው ከሆነ እዛ ነበር እናት የሚሰራው ብዙ አመት። አሁን እዛ ያለው ችግር ለምሳሌ ይታወቃል፣ ግልጽ ነው። እኔ ስሜ ነው እንጂ በምንድን ነበር? ኦኬ እንደዛ አይነት አካሄዶች አሉ። ችግር አለ እኮ እኔ ራሱ አንዱ ቪክተም ነኝ እኮ ገብቷል። ግን ይሄ ነገር ግን እኔ አሁን እንደ ጤና ባለሙያ እኔም ብጠይቀኝና ነገሮች እንዴት ይፈታሉ ብትለኝ በዘላቂ የሚፈታበት ነገር ኢንሴንቲቮች እንዲመቻቹ ማድረግ፣ የዲዩቲ ክፍያ ከፍ እንዲል ማድረግ፣ ያሉት ነገሮች ላይ ለምሳሌ ሆሊዴዎች ምናምን ሲሆን ሆሊዴ ፔዎች ምናምን እንዲፈጠሩ ማድረግ። ባለፈውም ነገር ያለው አንድ ዊንግ ፈጥሮ ሆስፒታል ላይ ከ12 ሰዓት በኋላ ወይ ከሰዓት ወይ የተፈራረቁ እየሰሩ ሐኪሞቹ የካርድ ክፍያ ከፍ ተደርጎ እዛ ጋር ክፍያ ለምሳሌ ዋናው ሆስፒታል ላይ በ10 ብር ካርድ የሚገዙ ከሆነ እዛኛው ጋር በ100 ብር እንዲከፍል ተደርጎ ተጠቃሚው 90 ብሩን ለሐኪሞች እንዲሰጥ ማድረግ፣ እንዲከፋፈሉ በወር ላይ መጨረሻ ላይ እንዲሆን ማድረግ ነው። በተራ እንዲሰሩ እያደረክ ማለት ነው። ብዙ አይነት ሶሉሽኖችን ነው ማሰብ ያለብን። አረ ብዙ አይነት እንጂ አለ ያ ግን የሚመጣው አፄ ኃይለሥላሴ ጊዜ ታስታውሱ እንደሆነ እንደዚሁ በታሪክ ያነበባቸው ሰዎች አንዳንዴ እኮ ቀዳማዊ እመቤቶች ከባሎቻቸው ጋር ሲተኙ ምክር ሀሳብም ያመጣሉ። በነገር ላይ አሁን ሚስትር የምትታሰብ ለተሰወረብህ ነገር ማታ ስታሻሻት ምናምን እኮ ሀሳብ ማምጣት አለባት። ተኝተህ ለመነሳት አይደለም። እኔ አሁን አንዳንዴ ሴት ራሱ አሁን ሚስት ከፈለግኩኝ ሳገባ እኔ የሌለኝን ኳሊቲ እንዲኖራት ነው የምፈልገው እንጂ ጭራሽ ያለብኝን እንድትወስድ መሆን የለበትም። እና ወይዘሮ መነን ምን አሉ መሰለህ? መነን አስፋው እነዚህ የመንግስት ሰራተኞች አመፅ ወጥቶ የዛን ጊዜ በአፄ ኃይለሥላሴ ጊዜ እና ጠቅላላ ካቢኔ ሁሉ ሲበጠበጥ ማታ ከተፈሪ መኮንን ጋር ጋደም ባሉበት ወይዘሮ መነን አስፋው የሚገርም ሳቴላ ሀሳብ አመጡ። የተማሪ የደሞዝ ጥያቄን የሚገታ ማለት ነው። ናን ሆይ የመንግስት ሰራተኛ እኮ ማለት እንደውም እሳቸው እንደ ውሻ በውሻ ምሳሌ ነው የሰጡት። ልክ እንደ ውሻ ነው። ውሻ ጆሮውን ቆርጠን ብንሰጠው ስጋ አገኘ መስሎት ይበላል። ስለዚህ ምንድን ነው ይሄ የተነሳውን አመፅ ለማረጋጋት ደሞዝ ጨምርባቸውና ግብር ደግሞ ከላይ ጫንባቸው፣ በታክስ ታገኘዋለህ እኮ አሉት። ወይዘሮ መነን አስፋው ክብራትና ክብራን ጭብጨባ ያስፈልጋቸዋል። እና አፄ ተፈሪ መኮንን ወዲያውኑ ደሞዝ ጭማሪ ያደረጉት ሰው እየጨፈሩ የሄዱ ሰዎቹ ግን በጎን ደግሞ በታክሲ ይወሰድባቸዋል። እና አትሊስት እንደዚህ አይነት ንግግሮች፣ እንደዚህ የበሰሉ ነገሮች፣ የሚያረጋጉ መፍትሄ ሀሳቦች አሁን እኮ የምናየው እኮ እሳት በጎረሰ ሀሳብ ውስጥ የበለጠ እሳት የሚያበቃ እሳት የሚያስተፋ እኮ ስፖክስ ፐርሰን ነው የምታየው። አሁን ለገሰት ሁሉ የሚሰጡት ሀሳብ እንኳን የተናደዱትን ሊያበርድ ይቅርና ያልተናደዱትን እኮ የሚያናዱ ሰው ናቸው። ከየትኛው አሁን ዶክተሮች ለምሳሌ የደሞዝ ጥያቄ ካቀረቡ እንደ ዶክተሮች ወይም እንደ ሕክምና ባለሙያዎች ነው መመለስ የሚገባ እንጂ እናንተ ከመምህር ታንሳላችሁ እንዴ? እናንተ ከሌላ ሰራተኛ ታንሳላችሁ እንዴ? ስትላቸው ምንድን ነው የሚሆነው? እየተባባሰ ነው የሚመጣው። እና መንግስት በከፍተኛ ሁኔታ ነገሩን በንቀት እያየው ያለ አይመስልህም ወይ? እኔ ጥያቄ ይሄ እውነት ነው እኮ በጣም በቸልተኝነት ነው። እንደውም ንቀት ብቻ ሳይሆን ቸልተኝነት ይታይበታል። ውሳኔውን ቀጥታ እንዳልኩ ለተነሱ ጥያቄዎች ቀጥታ መልስ ያስ እኮ አንዳንዴ እኮ እንዳልከው ባታረገው ራሱ እኮ የሆነ ነገሮችን ቀባብተህ ማቅረብ አለብን ለመንግስት ማለት ነው። እንደ ሚዲያ እንደ ኮሚኒኬሽን ባለሙያ እንደውም ይሄ ነገር ጋፕ እንዲል የሆነ ነገሮችን ተናግረህ ራሱ ማረጋጋት አለብህ እኮ። ንግግር እኮ ትልቅ ነገር ነው። ሰው ከመንግስት የሆነ ነገር እየጠበቀ ግን የሚሰጠው መልስ ለምሳሌ ዳቦ እየጠየቅ ድንጋይ ነው የሚሰጥ ከተባልክ አስቸጋሪ ነው፣ ያስከፋል። ማንንም ሰው ነገሮችን ያባብሳል። ያዳፈነው ነው እንጂ የሚሄደው ችግሩን ከመሰረታዊ ከስሩ አይነቅለውም ማለት ነው። የዚህ ችግር መነቀል ያለበት ከስሩ ነው። ይሄ ያደረ ጥያቄ ነው፣ የረጅም ጊዜ ጥያቄ ነው። ኦፍኮርስ ነው፣ ግን መፍትሄ የሚያገኘው ግን በዘላቂ መፍትሄ ነው። ያንን ነው መሆን ያለበት ብዬ ነው ማለት ነው በግሌ። ቴንክ ዩ። በነገራችን ላይ በፖለቲካው ዓለም ሊደርስ ለሁለት መንገዶች ይዋሻሉ። የመጀመሪያው ራሳቸውን ቤኔፊት ዘምሰልፍስ ራሳቸውን ቤኔፊሽር ለማድረግ ተጠቃሚ ለማድረግ ይዋሻሉ። ሁለተኛ ፎር ደ ቤኔፊት ኦፍ ደ ካንትሪ ለሀገር ጥቅም ሲሉ ይዋሻሉ። በፖለቲካው ስትገቡ እንደው አንዳንዱ እውነት ሲናገር አያምርበትም። እውነት
እኮ ነው የሚናገረው፣ ግን አያምርበትም። አንዳንዱ ደግሞ የሚናገረው ውሸት ነው። ውሸት ሲናገርበት ያምራል። ፖለቲካ ማለት ውሸትንም እውነትንም ስተውና ስትቀመማት ለዛ የተሰጠ መሆን መቻል አለብህ። እና በተለይ አሁን የሕክምና ባለሙያዎችን ዋሿቸው እንኳን ሳይሆን አክብሮ ይሄ መንግስት አክብሮ አንዳንዴ እኮ ያለበትን ችግር እኮ ማንም ከምሁር እስከ ማየም ያውቀዋል እኮ ኢትስ ኢምፖሲብል። ከአይኤምኤፍ ጋር ተስማምታል እንዳልከውም 20 ሺህ ብር ደሞዝ ጭማሪ ብታደርግላቸው ኢንፍሌሽኑ በዛው መጠን ይጨምራል። ችግራቸውን አትቀርፍም። ይሄ የትግራይ ጦርነት የፈጠረው ነገር ነው። የሀገር ኢኮኖሚ ወገቡ ተሰብሯል። አሁን ባለው ሁኔታ ይሄ መንግስት ደሞዝ መክፈል የሚችልበት ደረጃ ላይ አይደለም። አሁን ወላፈኑን ነው እየወሰድን ያለ ነው። የባሰ ነገር እየመጣ ነው። ታስታውሳላችሁ እዚህ ውስጥ የነበራችሁ ሰዎች ሳም አለ እዚህ ውስጥ የአይኤምኤፍን ነገር ተግባራዊ ባደረጉበት ሰዓት ሊመጡ የሚችሉ ነገሮችን ስናወራ ነበር። አንዳንዴ አሁን ያለበት ነባራዊ ሁኔታ ተረድተህ ማህበረሰቡን ግን ሊያረጋጋ የሚችል እኮ ንግግር መናገር መቻል አለብህ እኮ። ዶክተሮችን አይደለም እያሳደርግ ማሰር አይደለም መደብደብ አይደለም። ይሄ አይደለም መፍትሄው። ያሁን ደግሞ ፕሮፌሽናል በሆነ መንገድ ሰላማዊ ሰልፍ የወጡ ሰዎች እንዴት እንደሚያሳዝኑ። አሁን ዶክተሮችን የህክምና ሰዎችን ታስራለህ በመድኃኒዓለም በሚገባቸው ቋንቋ እነሱ ሰልፍ በወጡበት ቋንቋ አክብረህ ነው ምላሽ የምሰጣቸው። ኦኬ አሁን ያለንበት ሁኔታ ይሄ ነው ምናምን ብለህ ሌላ ድራማ ነገር አድርገህ እንትን ብትላቸው አሁን የሚያንቁ አይመስለኝም። ያውም 6 ዓመት የታገሱ አካላቶች ናቸውና ያልተገባ ወይም ደግሞ የሚታይ ንቀቶች ይታዩ ነው በመንግስት በኩል ለማለት ያለው። እሱንም አክኖሌጅ ስላደረግ ቴንክ ዩ። ወደ ይርታቸው አማራ እንመጣለን። 7 ደቂቃ አለው። ሚዩት ነህ። ቆይ እኔ አንሚዩት ላድርገው መሰለኝ እምቢ አለኝ። እስኪ አውራ። ኦኬ እሰማለሁ። ይሰማል። ኦኬ ታንክ ዩ። እኔ ይህ የዶክተሮችን አሁን የተደረገው ሰላማዊ ሰልፍ ወይም ችግር መጨረሻ ጊዜ መሆን የነበረበት ነው። ህዝቡ ከተታገለ በኋላ ካልተሳካ ግን በናቱ ላይ ነው የጀመረው ትግሉ። የነሱ መራብ፣ የነሱ መከራ፣ የነሱ ችግር ከነሱ የበለጠ የተማረ ሰው የለም ኢትዮጵያ ውስጥ። አንድ ሳይሆን ብሔር ሳይለየው ሁሉም ብሔሮች የተታገሉበት መብታቸው የተረገጠበት ደሞዛቸው ልጆቻቸው ማሳደግ ያልቻሉ ስለሆኑ ምሁር ተሰሚነት ይኖረዋል። እነዚህ መከራ ስቃይ ዶክተሮች የኢትዮጵያ ችግር በሰፊው ነው የመጣ። ይህ ለማስተካከል ስር ነቀል የሆነ ለውጥ ያስፈልጋል። ቅድም ፍኖተ ካርታ የለውም ሲል ነበር አንዱ። የኢትዮጵያ መንግስት የራሱ ፍኖተ ካርታ የለውም። ኦፍኮርስ የለውም። የአብይ የህወሓት ልጅ የህወሓት ማኒፌስቶ በጭንቅላቱ ተቀርጾ የሚያራምድ ጸረ ኢትዮጵያ የሚያራምድ ሲስተማቲካሊ በኢትዮጵያ ውስጥ ግዙፍ የተባለው ማህበረሰብ በኢትዮጵያ በቁጥር ተቆጥሮ በአግባብ ማጆሪቲ የሆነውን መጀመሪያ ማዳከም አለብኝ ነው ብሎ የተነሳው። ያ ለማለት እርግጠኛ ነኝ። ሌላው ብሔር ትጥቅ ሳይፈታ የአማራ ልዩ ኃይል ትጥቅ ፈታ። ሌላ ብሔር ትጥቅ የፈታ የለም። ከዛ ቀጥሎ እሱ የአማራ ብልጽግና ብአዴን ፈቀደ፣ እንዲፈቱ አደረገ፣ ካዝና ውስጥ አስገባ። ከዛ በኋላ ሌላ ክልል ልዩ ኃይል ወይም ሚሊሻ ከማስፈታት ይልቅ ዘሎ ተመልሶ ፋኖን ማስፈታት አለብን ብሎ እቅድ አደረገ። ለምንድን ነው እንደዛ የሚያደርገው? አብይ አህመድ የሚደራደረው በኢትዮጵያዊነቱ ማይደራደር ለኢትዮጵያ ሕዝብ ተደራጅቶ በብሔር ገሎ ጨፍጭፎ የሚያውቅ ማህበረሰብ ስለሆነ አማራ ከተዳከመ አብይ የሚሰራውን 10 ቢሊዮን ዶላር ሰክሰስ ሆኖ ለመኖር የሚያስችል አቅም ለመገንባት የሚያስችለው ጠንካራ የተባለው ማህበረሰብ ማጥፋት፣ ማድቀቅ፣ ማሳደድ፣ መግደል፣ ማዋረድ የበታችነት ስሜት ተጭኖበት ህዝቡ ተበርግጎ
ከኢትዮጵያ ተባሮ እንዲወጣ የተደረገ ስልት ነው። አንድ የኦሮሞ ተወላጅ እዚህ ሲያትል ነው የምኖረው። እዚህ ሲያትል ቢዝነስ ያለው ሰው ነው 40 ሚሊዮን የኢትዮጵያ ህዝብ መቀነሳ ስንት ነው? የኢትዮጵያ ህዝብ አለ ፖለቲካሊ ስናወራ እዚህ 120 ሚሊዮን ይባላል። ከዛ ሊበልጥ ይችላል። 40 ሚሊዮን መቀነስ አለበት ነው ያለን። ብሔሩ ግን ይሄ ቀነስ አላለኝም። የዚህ ዘር መቀነስ አለባቸው አላለ። በቅዳቸው ይዘውት የተነሱ የአብይ ደጋፊዎች ውስጥ ለውስጥ ተነጋግረው ስራ እየሰሩ ያሉበት የኢትዮጵያ ህዝብ መቀነስ ነው። ስለዚህ አሁንም እየተፈጸመ ያለው በአማራ ነገር ግን እግዚአብሔር ሲረዳው ፋኖ ትጥቄን አልሰጥም ስላለ ፋኖ ተደራጁ ራሱን እየተከላከለ ከመከላከያ ሰራዊት እየቀማ ታጥቋል እስከ አፍንጫው። ድሮን ብቻ ነው የሌለው በአሁኑ ሰዓት በድሮን ብቻ ነው የሚያጠቃው እንጂ በግር የሚችለው የለም። ሁሉም ይመሰክራል። እየተማረከ እየጨፈረ ፋኖ ይችላል እያለ እየጨፈረ ያለው የኢትዮጵያ መከላከያ ይህ ግልጽ ነው። ወገኖቻችን ናቸው። ነገ ኢትዮጵያን የሚከተሉ ወጣቶች ህፃናት ለብለብ ተደርጎ ሰልጥነው አገር የውጭ ጠላት እንደመጣ በአማራ ህዝብ ለመዝመት እየተደረገ ያለው ሴራ ሁሉ ኢትዮጵያዊ ሊነቃ ሊረዳው ይገባል። አማራ በዘሩ ተደራጅቶ ኢትዮጵያን ገዝቶ አያውቅም። የብሔር ብሔረሰቦችም ጥላቻ አልነበረው። ጥላቻ ቢኖር ኖሮ ለኢትዮጵያ ብሔር ብሔረሰቦች ቋንቋውን አስተምሮ የጋራ መግባቢያ አድርጎ የራሳቸውን እድል በራሳቸው ስራ ፈጥረው እንዲሰሩ ተቀጥረው ከመንግስት አይፈቅድም ነበር። ዘረኛ ቢሆን ኑሮ አገር ለማጥፋት ለማፍረስ የሚታገል ቢሆን ኑሮ አማራ ሌሎቹ ማስተማር አልነበረበት። ሁላችን የምንግባባበት የኢትዮጵያ ብሔር ብሔረሰቦች እኮ የአማርኛ ቋንቋ የመጣው ማን ነው? በቤተክርስቲያንም በሁሉ አስተምሮ ሁሉም ተግባብቶ እንዲሰራ ያደረገ ማህበረሰብ እንደ ጠላት የኢትዮጵያ ተደርጎ ተፈርጆ ሲገደል ሲታረድ የኢትዮጵያ ህዝብ ፍትህ የለም አቁም ማለት ሲገባው ራሱ ላይ ብሔር ብሔረሰቦች ከራሳቸው እስኪደርስ ድረስ እየጠበቁ ነበር። አሁን ፋኖ እስከ አፍንጫው ታጥቋል። ሌላ ሀገሮችም እርዳታ የሚሰጡት አይጠፉም። በአሁኑ ሰዓት እግሩ ተክሏል። ከእንግዲህ በኋላ አንዴ ከሶማሌ ጋር ጦርነት ለመክፈት አንዴ ከጅቡቲ እናስመልሳለን፣ አንዴ ከኤርትራ እናስመልሳለን የሚለው ፋኖ አይ አሰብ ምናገኝ ከሆነ ከአብይ ሁነን አስወግደን ከዛ በኋላ እንወያያለን የሚለው ዘዴ አይሰራም። አሰብ ሲሄድ እኛ አዲስ አበባ ነው፣ ቀይ ባህር አንሄድም፣ ከአዲስ አበባ ነው የምንገባው። ትግላችን የውስጥ እንጂ የውጭ ጠላት አይደለም። አሁን ኤርትራ በእኛ በኩል እኔ አገር ቤት ሄጄ ያለው እስከ ኤርትራ ድንበር without any permission I went through ተሻግሬ ያለው ሄጃለሁ። ሄጄ ፎቶግራፍ የተለጠፍኩን ከፈለክ ልክላለሁ በኋላ እንጨርስ። ለሀገሬ ከ40 ዓመት በፊት ጀምሬ የተታገልኩ ሰው ነኝ። የሜዳ ትግል አውቃለሁ፣ የከተማ ትግል አውቃለሁ ለባል ለሀገሬም ለኢትዮጵያ ቢልጌት ፋውንዴሽን እንዲገባ ካደረጉት አንዱ እኔ ነኝ። በትልቅ አድርጎ ላሳይ መረጃው ፎቶግራፊ በትልቅ አድርጎና የነሱ ቢዝነስ ካርድ በሙሉ አሳይሃለሁ። ለሀገሬ ያላደረኩት ነገር የለም። ለኢትዮጵያ እንድትፈርስ ሳይሆን እሺ መልሼ ያሳያለሁ። ያንን እንትን ከፈለክ እሱን ለማሳየት ይችላል። ቢዝነስ ካርዳቸው እዚህ ማየት ይችላል። በትልቅ ካላደረከው የቢልጌት ፋውንዴሽን በሙሉ እዚህ ይውል ወይ በኋላ መቀጠል ከሆነ በደንብ አሳያለሁ። ሌላው ከዚህ ያለውን በሙሉ የሥራ እንትኖች በሙሉ ለሀገሬ ምን እንደሰራው ትልቅ ስራ ለኢትዮጵያ ህዝብ if he try to work with the Ethiopian for the Ethiopian people this is the right time to go to investor there. If he try to work with the Ethiopian government this is not the right time. ብዬ ነው ነገሮቹን ለሀገሬ ደናል ማማማቶ ኢትዮጵያን ወያኔ በሚያደርገው ትግል እሺ በኋላ መለሳለሁ። ዞሮ ይመጣል። ስክሪንሻት አድርጋችሁ ቢልጌት ፋውንዴሽን ጋር መደወልም ይቻላል። በነገራችን ላይ ስልኩ እዛ ላይ አለ፣ መደወል ይችላሉ አይደል? ለተለያዩ እርዳታ ምናምን
ተደራቸው ከሆነ ይችላሉ። እሺ ደስ ወደ አንተ ልምጣ። 7 ደቂቃ አለ። መጋረጃ ውስጥ ሆነ ድምፅ የምታዋጣበት ዘመን ማቆም አለበት። ጸልዩ። አንዳንድ ሰዎችን ኢነፍ ኢዝ ኢነፍ ብሎ አንዳንዱ መጋረጃ ውስጥ ሆኖ ድምፁ የሚያዋጣ እዛ ሀገር ቤት ያለ ሰው እየሞተ ነው፣ እየተጉላላ ነው። አንዳንዱ ሳፋ ውስጥ ሁሉ ቁጭ ብሎ ውሃ ሞልቶ የሚያለበውም አለ፣ እያላበውም ይናገራል። እንደዛ አይደለም። ፖለቲካ ከሆነ መታየት አለብን። እንደዚህ ማነህ? አፍንጫ ምንድን ነው? መልክህ ምንድን ነው? ከኛ ወገን ነህ? ከሌላ ወገን ነህ? ዛሬ ናይጄሪያዎች እኮ ቅልጥፍ ያለ አማርኛ ይናገራሉ። ቻይኖች ቅልጥፍ ያለ አማርኛ ይናገራሉ። መታየት አለብን ለማለት ያለው። እሺ የመታየት ዘመን ይሁንልን። ከልብ አመሰግናለሁ። ይርታቸው ወደ ሳም እመጣለሁ።